የደስታ ቪዲዮ ነው። በእውነት የደስታ ቪዲዮ በጣም ደስ ብሎኛል። እውነት በጣም ደስ ብሎኛል። በጣም ደስ ብሎኛል። ድምፄን ከፍ አድርጌ እንዳላወራ ብቻ ቤት ውስጥ ስለማይመቸኝ ማዳም ጋር ስለሆንኩኝ ይከብዳል እና በጣም 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 ደስ ብሎኛል። ድካሜ ፍሬ ሊያፈራ ደረሰ። ሰዓቱ ደረሰ ደረሰ እና እላችኋለሁ። ትላንትና ከእንቅልፌ ስነሳ 1000 ሰብስክራይብ ደርሶልኝ ከዛ ወዲህማ ምን ጠናብኝ ምን አስቸገረኝ ብነግራችሁ ያስቸገረኝን ነገር እንግዳ በእንግዳ ሆነ ቤታችን። የቱኜ ላይቭ ልግባ የቱኜ ቪዲዮ ልስራ አላችኋለሁ እንጂ በጣም ደስ ብሎኛል። እውነት ዩቲዩብ አሁን ላይ ነው መወጠር። አሁን ስሩ ስሩ ይላል። በቃ 1000 ገባሁ እላችኋለሁ። 1000 ሰብስክራይብ ገብቻለሁ። ከዚህ በኋላ እኔን አያርገው። እውነት እንዴት አድርጌ ደግሞ እቺን 1000 ሰብስክራይብ ያመጣሁበትን በሌላ ቪዲዮ ሰራላችኋለሁ። እናንተ ደግሞ ከኔ ያነሰ በአጭር ሰዓት ውስጥ 1000 ሰብስክራይብ እና ብቻ አብራችሁ ሞልታችሁ እንደምትደሰቱ በጥቂት ቀን አሳያችኋለሁ። የኔን ታሪክ እንዴት አድርጌ ሰርቼ እዚህ እንዳደረስኩኝ ማለት ነው። እና ለማንኛውም በጣም ደስ ብሎኛል። የምስራች ምስር ቢበሉኝ እግዚአብሔር በፈቀድ እንደሱ ፍቃድ ደግሞ የድካሜን ፍሬ አይቼ የምደሰትበት ከዚህ የበለጠ ይሆናል። አሁን ሰዓቱ ነው። ማንኛውም ሰው የሰው ቤት ቀዳማ የመዳም ቀመም ምናምን ሰራ ሴት ሁሉ ቪዲዮዬን ገብታ ማጫወት አለባት፣ ግዴታችሁ ነው። እኔም የእናንተን አላልፍም። እኔ ንግግሬ ባይጠቅማችሁ ዝም ብላችሁ ከፍታችሁ ድምፁን ቀንሳችሁ እባካችሁ የሚፈልግ ይሰማል። እናንተ ደግሞ በመክፈት ተባበሩኝ እላችኋለሁ። እንዲቆጥርልኝ ሰዓት አሁን ሰዓት ነው የሚያስፈልገኝ እላችኋለሁ። አሁን እንቅልፍ ሰዓት ላይ ነው ወጥቼ እዚህ ሳሎን ዱቅ ብዬ ስለማደር ትንሽ ቪዲዮ ለምን አልሰራ ብዬ ነው። በእውነት በጣም ከብዶኛል። ከስራ ይልቅ በቃ ማረፊያ ቦታ ነው አጣሁኝ። ወገቤን አሞኛል፣ እግሬን ያመኛል። በቃ ተገትሬ ነው የምውለው። ያ ነገር ነው። ማረፊያ ስለሌለ ክፍል ስለሌለኝ እንደፈለኩ ላይቭ መግባት አልችልም። እንደፈለኩ ቪዲዮ መስራትም እንግዲህ አረብ ቤት የምትሰሩ የመዳም ቅመሞች ታውቃላችሁ። አረቦቹ አይወዱም ቪዲዮ እንደዚህ ካሜራ ሲከፈትባቸው። እቺ ነገር አስቸገረችኝ እንጂ አሁንማ 10,000 20,000 እስከ 50,000 የምንሄድበት ሰዓት ደረሰ። በቃ አሁን በአጭር ሰዓት ውስጥ እተኮሳለሁ እንደ እግዚአብሔር ፈቃድ። አሁን ከዚህ በኋላ በጣም ሰራለሁ። በቅርብም ደግሞ ሀገሬ ስለምገባ በቃ ደስ ብሎኛል። ደስ ይበላችሁ እና እንደዚህ ነው እላችኋለሁ። በነገራችን ላይ ከኔ የተሻለ የምታውቁ ሰዎች በውስጥ መታችሁ ብትነግሩኝ ብታሳውቁኝ ደስ ይለኛል እላችኋለሁ። ምክር እፈልጋለሁ። እንዴት አድርጌ መስራት ማቀናበር እሱን ነገር ነው ያቃተኝ። ድምጽ ማስገባት፣ የሰውን መቀነስ፣ የራስን መጨመር እንደዛ ነገር ፎቶ እሱ ይቀረኛል እና መኮሰቱ ሰዓት ማየቱ ሁሉ ነገሩን እያወቅኩ ነው ጨርሻለሁ። የሚቀረኝ አንዳንድ ነገሮች አሉ። ያንን ታምኔል ምናምን ሁሉ ነገር አውቄያለሁ ምን መስራት እንዳለብኝ። ግን እቺኛዋ ቮይስ የራሴ ሪካርድ ማስገባት ምናምን እሷ ነገር ላይ የምትችሉ ገብታችሁ ብታስረዱኝ ደስ ይለኛል። እግዚአብሔር ይመስገን። እውነት ሁሉ ነገር ለሱ ቀላል ነው፣ ለሰው የከበደ በመስልም እነሱ በአጭር ጊዜ ውስጥ የውላችሁ 1000 ሰብስክራይብ አገኘሁኝ። አሁን ደግሞ ቻውር ሰዓቱን ካገኘው ደግሞ አስሞላና እግዚአብሔር ረዳኝ እላለሁ። እግዚአብሔር ይመስገን። ዛሬም ደርቶኛል፣ ትላንትም ዛሬም ይረዳኛል፣ ነገም ይረዳኛል እና ምን እንደምል ግራ ገብቶኛል። በእውነት በጣም ደስ ብሎኛል።
ደስታዬ ወደር አጥቷል። ቁም ነገር አንዳንድ ሰዎች ደግሞ ከሰው ስር ገብታችሁ ያዳመጣችሁ ኮሜንት የማታረጉ በእውነት ሙቼ በልጣችኋለሁ። እናንተም ክፈቱና ነው ይልቁንስ አብረን እንስራ። እኔ ጎበዝ ነኝ። አሁንም እጅ አልሰጥም። ገና ብዙ ነገር ይጠቀማለሁ በዩቱብ ገና ብዙ ነገር። አሁን አፌ እንደዚህ የሚተሳሰረው አንደኛ ሰው ቤት ስለሆንኩ ነው። ኮንፊደንስ የለኝም እንደፈለኩ ለማውራት። በውስጥ ደግሞ መታችሁ ዝም ብላችሁ የምትገለፈጡ ሰዎች አላችሁ። ይሄ ስራ ነው። የማዳም ሽንት ቤት እንኳን እኮ ስራ ብዬ ነው የጀመርኩት። ዩቱብ ደግሞ ከዚህ የበለጠ ሰርቶ ስንት ደረጃ ያደረሱበት ነው ዩቱብ። ስለዚህ እኔ አልሸማቀቅም፣ ወደ ኋላም አልልም። ምንም እንዳይመስላችሁ በርቱና እንደኔ መታችሁ ከፍታችሁ ዩቱብ ስሩ። ዩቱብን ስሩ። ዩቱብ ዛሬ ስንት ሰዎች እነሱ በከፈቱ ዘመን እኔም በከፈትኩ ኖሮ ዛሬ ደርሻለሁ። አረብ ሀገር ሳኡዲ እንኳን አብረን ያለን ስንት ልጆች ከፍቶ ዛሬ በሀገራቸው ላይ ስንት ነገር እየሰሩ ነው። ዩቱብ ላይ አትቀልዱ። ዩቱብ ያበላ፣ ስሩ። መስራት ግዴታ ነው። መክፈት የማትችሉ ከሆነ ነው እንክፈትላችሁ፣ እኛ እንከፍትላችኋለን። እኔ አሁን በነፃ ከፍትላችኋለሁ። እኔም በነፃ ነው የተከፈተልኝ። አሁን አወቁ በቃ በነፃ ከፍቼ እንዴት አድርጋችሁ እንደምትፖስቱ ምን እንደማድረግ እንዳለባችሁ፣ ሾርት ቪዲዮ መልቀቅ፣ ላይቭ መግባት፣ ብዙ ነገር እረዳችኋለሁ እኔ ራሱ። እና ዩቱብ ክፈቱ፣ አትቀልዱ፣ ሙደት ያዙ። ሰውን መታሸማቀቁ ነው። ቶሎ እንስራ፣ አብረን እንደግ ነው የምላችሁ። እኔ እህታችሁ እግዚአብሔር ካለ ደግሞ ሀገሬ ገብቼ ከልጆቼ ጋር በነፃነት የምሰራበት ይሆናል። ዩቱቤ አሁን ተንከባክቤ አሳድጌ ድምፄንም ወጣ አድርጌ ማወራበት ይሆናል። ሀገሬ ሲሄድ እንደፈለኩ ሀገሬ ላይ ፈለኩትን ዙሬ ቀርሼ እንደፈለኩኝ እሰራበታለሁ እላችኋለሁ። እግዚአብሔር ይመስገን። እግዚአብሔር ይመስገን ስለ ሁሉም ነገር። ዛሬ ግን በስንተኛ ቀን ነው ቪዲዮውን እየሰራሁ ያለው? እሱንም በስንት መከራ አልተመቸኝም። እንግዳ በእንግዳ ስለሆነ እኔ ለእናንተ ብቻ ሳይሆን ለዩቱብ ራሱ ባስረዳው እላለሁ። አሁን ያለሁበትን ስቃይ እውነት መስራት እየፈለኩኝ እንዳልሰራ ወደ ኋላ ሆንኩኝ። የከፈታችሁ በርቱ፣ ተስፋ አትቁረጡ። እኔን አይታችሁ በርቱ። ከኔ የበለጠ ንግግር ትችላላችሁ። በእርግጥ ከኔ የበለጠ ብዙ ነገር አፋችሁ ላይ ያምራል። ድፍረት አላችሁ። በርቱ፣ ወደ ኋላ አትበሉ። የከፈታችሁ አንዳንድ ጓደኞች ያያየዋችሁ ነውና በርቱ። 1000 ሰብስክራይብ በቀላል ነው ያገኘሁኝ። እኔ እንደውም እንዳጀማመሬ ብሰራበት ኑሮ አሁን አይደለም የምገባው፣ ቆይቻለሁ። ከፍቼ ግን ቆየው። አሁን ግን አዲስ ብከፍት እንዴት አድርጌ ስራ እንደማስጀምር አውቃለሁ። ከዚህ የበለጠ ማለት ነው። እንደዚህ ነው እላቸዋለሁ ወገኖቼ። ደስ ይላል። እግዚአብሔር ይመስገን። ከዚህ በኋላ ሁሉ ነገር መስመር ይዝልኛል። እኔም እንደፈለኩኝ እሰራለሁ። መስራት የምትፈልጉ ነው ተቀላቀሉን፣ አብረን እንስራ። ሙደት ያዙ። ነገ ስጠቀም እናንተ ትገረማላችሁ፣ ትግዛችሁ እና ነው ተቀላቀሉ እላችኋለሁ። እና እግዚአብሔር ይመስገን ደስ ብሎኛል። ላይክም ሰብስክራይብም እያረጋችሁ ኮሜንት ሼር እያረጋችሁ ደውል ምልክቷን የተጫናችሁ የጅል ንግግር ቢሆንም በየሰዓቱ እንዲመጣላችሁ ማለት ነው። ቲንጋርጎችን እንዲመጣላችሁ በየሰዓቱ የምንለቀው እንዲደርሳችሁ ከኛ ተምራችሁ ደግሞ እናንተ የራሳችሁን አሻሽላችሁ በጥሩ ሁኔታ እዛችሁ እንድትቀርቡ ነው። እኛ እንኳን በፍርሃት እንደዚህ ይሁን ነው። እናንተ ደግሞ ከኛ ድፍረት ከኛ ደግሞ እንትን ብላችሁ አሻሽላችሁ እንድትመጡ እንጂ ትግዛችሁ ሙድ እንድትይዙ አይደለም የምንፈልገው። ሁሉም ሰው እውቀትን ከእናት ሆድ ይዞ ስለማይወጣ ሁሉም ሰው ከሰው አይቶ ስለሚማር እኛውን ድፍረት ይዘናል፣ ወጥተናል። በቃ ንግግር ባናቅም
ወጥተናል። ወደ ኋላ የሚመልሰን ነገር አንዳች ነገር የለም። ስለዚህ እናንተም እንዳትቀሩ ኑ ቶሎ ዩቲዩብን አብረን እንስራ። መክፈት የማትችሉ በውስጥ አውሩኝ፣ እከፍትላችኋለሁ። ምንም አልፈልግም፣ ብቻ ቪዲዮ እናጫወት፣ አብረን እንስራ። በስ ይሄንን ነው የምፈልገው። ዩቲዩብን ከፍትላችኋለሁ በራሴ እንድትመጡ እንድትቀላቀሉ እላችኋለሁ። እንዳትረሱ ዩቲዩብን ክፈቱ። ዩቲዩብ ክፈቱና አብረን እንስራ። ላይክ አርጉ፣ ኮሜንት አርጉ፣ አትርሱ። የራሳችሁን ላይቭ እስክትገቡ ድረስ አንዳንድ ነገሮችን ፖስቱ። ቶሎ ቶሎ መልቀቅ ነው ቪው ለማግኘት። ሾርት ያው ቪዲዮ ሰዓት ባይቆጥርም ደግሞ ቪው ያመጣል፣ ሰብስክራይብ ይገኝበታል። ሾርት ሌላ ሾርት እንደለቀኩት እኔ ቪዲዮ ብለቅ ኖሮ ዛሬ ሰዓቴ ሞልቼ ነበር። አላወኩም። እኔ ሾርት ብዙ ለቅ ነበር አላወኩበትም። አሁን በኋላ ግን አውቄበታለሁ። ቪዲዮ ሰራለሁ በደንብ በቀን በቀን። ሰዓት አለፈብኝ እንጂ ከዚህ በኋላ ቪዲዮ ለቃለሁ። ያው ሰዓት እያለፈብኝ ቢሆንም ነገሬ ቢሆንማ መዝሙርም ዘምራለሁ። ቤቴ ውስጥ ቢሆንማ እንደፈለኩም ለብሼ እንቀሳቀሳለሁ። ሀረካት የዩቲዩብ ምን መስራት እንዳለብኝ ራሴ ቁጭ ብዬ በነፃነት ሰው ቤት ቁጭ ብለን ምንም ነገር ንግግር ራሱ አይመጣልንም። ቁም ነገር ንግግር ራሱ እየፈራው ነው ማወራ። በቃ ድምጽ ሁሉን ነገር በቃ ይከብዳል ሰው ቤት ውስጥ። ስለዚህ ፀጉሬም እንደተጨንባረረ ነው። እኔ ግድ አይሰጠኝም ለዚህ ብቻ ስራ ላይ ሆኖ ይገኝ፣ ስራ ብቻ ይታይልኝ እላችኋለሁ። አመሰግናለሁ። ሁላችሁንም ወዳችኋለሁ ለምትከታተሉኝ። ታንኪዩ ቬሪ ማች። ሹክራን ለኩም። መልካም ሌሊት ይሆንልን። እንገናኛለን በሌላ ቪዲዮ። ባይ ባይ።